መስመር ማለት ነው እና እንደ መስፈርት ወይም ደግሞ ኪቪቻ ክቫራትስኬሊያ ጆርጂያዊ ያስቀመጠው ነገር 25 ዓመት ነው ባይዘው ገና እድሜው ራሱ ገና ነው ያስቀመጠው ነገር አርሰናሎችን የፕሪሚየር ሊጉን ዋንጫ ከወሰዳችሁ ዋንጫ ካነሳችሁ ካያችሁ ወይም ካገኛችሁ እናንተን እንቀላቀላለሁ ብሏል ሶፊ እና አንሰው በነገራችን ላይ የኪቪቻ ክቫራትስኬሊያን ጉዳይ ስታስብ ግርምዬ በጣም አስደናቂው ነገር አርሰናል ይህንን ተጫዋች ከየትኛውም ክለብ ቀድሞ የማግኘት እድል ነበረው ክቫራትስኬሊያን ከተወሰኑ ዓመታት በፊት ኢዱ ጋስፐር የአርሰናል የቴክኒክ ዳይሬክተሩ ነው በተሾመበት ሰሞን ወጣት ተጫዋቾችን ለመመልመል በሚሄድበት ሰዓት ከቀረቡለት ተጫዋች መካከል አንዱ ኪቪቻ ክቫራትስኬሊያ ነበረ ዳይናሞ ቴልሲ በሚባል ክለብ በነበረበት ሰዓት ላይ ሌላኛው ብራዚል ሲጫወት የነበረው ማርኪኒዮስ ነበረ እንግዲህ አድማጮቻችን ማርኪኒዮስን በተለይ አርሰናል ደጋፊዎች ያስታውሱታል ማርኪኒዮስን በጣም ብዙ ተወርቶለት የመጣ የመስመር አጥቂ ነበረ ማርኪኒዮስ ሁለቱ ቀርቦላቸው ኢዱ ጋስፐር ይቅርብኝ ኪቪቻ ማርኪኒዮስን ከማቆ ከሀገሬ ባመጣው ይሻላል ይህንን ብራዚላዊ የተሻለ ነው ብለው የመረጡበት ሂደት ነበር ይሄ